ዮሐንስ ወንጌል ቅዱስ ዮሐንስ እንደጻፈው ተብሎ የቀረበው የኢየሱስ ወንጌል ልቤን አሸነፈ። ምዕራፍ 1 ብዬ ጀመርኩ ለማንበብ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ይጀምራል የኢየሱስ ታምር በመጥምቁ ዮሐንስ ታሪኩ ሊነገር። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃኑም በጨለማ ይበራል፣ ጨለማውስ እንዴት ያሸንፈዋል ብሎ ይመሰክራል የእርሱን ጌትነት። በስሙ እንዲያምኑ እርሱ እንዲቀበሉት፣ በስሙ ላመኑ ለተቀበሉት ግን ስልጣንን ሰጣቸው፣ የአብ ልጅነትን። ከሥጋ አልተወለድን ወይም ከወንድ ፈቃድ፣ ከአብ ተወለድን፣ ያገናኘንም ወልድ። ከእኔ በኋላ ይመጣል ከኔም በፊት ነበር እያለ ዮሐንስ ስለሱ ሲናገር አንተ ማነህ ብለው ይጠይቁት ነበር። ክርስቶስ ነህን? ኤልያስ ነህን? ወይስ ነቢይ ነህ? ይህ ሁሉ ጥያቄ ከካህናት ሲቀርብ ከኢየሩሳሌም ክርስቶስ ኤልያስ ነቢይ አይደለሁም ብሎ መልስ ሰጠ። ዮሐንስ አልካደም። እኮ ታዲያ ማነህ? ለምን ታጠምቃለህ? ክርስቶስ ኤልያስ ነቢይ ካይደለህ አለ። ዮሐንስም በምድረ በዳ ላይ የምጮህ እኔ ነኝ፣ የኢየሱስን መምጣት መንገድ ጠራጊ ነኝ። እኔ እግዚአብሔር ላከኝ በውሃ እንዳጠምቅ፣ እሱ ግን ሲመጣ በመንፈስ ነው የሚያጠምቅ። በነጋው ኢየሱስ ወደ ዮሐንስ መጣ፣ በመንፈስ ሊያጠምቀን ነፃ እንድንወጣ። ከእግዚአብሔር ተላከ በበግ ተመስሎ፣ የዓለምን ኃጢአት ሊያስወግድ እኛኑ ወክሎ። ስራውን ጀመረ ከኃጢአት ሊያነጻን፣ የዘላለም ፍቅሩን በመስቀል ሊያሳየን። በሦስተኛውም ቀን ለሰርግ ታደሙና እናቱም አለችው ወይን ጠጅ የላቸውምና፣ ውሃን ወደ ወይን ጠጅ ቀያየረውና ክብሩንም ገለጠ በገሊላ ቃና። የአይሁድ ፋሲካ ቀርቦ ስለነበር አይሁድም በመቅደስ ይሻሻጡ ነበር። ኢየሱስም አለ የአባቴን ቤት አታድርጉት የንግድ ቤት፣ የቤትህ ቅናት ይበላኛል ተብሎ እንደተጻፈ ኢየሱስ ፈጽሞ ዮሐንስም ጻፈ። ዓለም በልጁ እንዲድን እንዳይፈረድበት በልጁ እንዲያገኝ የዘላለም ሕይወት ክርስቶስን ላከው እኛን ሊዋጅበት። አብ ልጁን ይወዳል ሁሉንም ሰጥቶታል፣ በልጁ ያላመነን አሁን ፈርዶበታል። የእግዚአብሔር ቁጣ በእርሱ ላይ ይኖራል፣ በስሙ ያመነ ሁሉ ይሆንለታል። የሕይወት ምንጭ ውሃ ከሆዱ ይፈልቃል። አብ ሲያደርግ ያየውን ወልድም ያደርግና ዘላለም ያኖራል በሕይወት ጎዳና። ቃሉን የሚሰማ የላከውን የሚያም ስልጣን ተቀብሏል ያስነሳል ሙታንን። የአይሁድ ፋሲካ ቀርቦ ስለነበር 5000 የሚያህል ሕዝብ ከቦት ነበር። 5 እንጀራና 2 ዓሣ ይዞ ሕዝቡን አጠገበ ለአባቱ ታዞ። ለሚጠፋ መብል አትስሩ፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ከቶ አይጠማም። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም እያለ ሲናገር ትውልድን ለማዳን በአብ ፊት ሆኖ ምሕረትን ሲለምን ሊገድሉት ፈልገው ተመካከሩበት። ይህ ሰው ጋኔን አምነው ጋኔንም አለበት። በግልጽ ይናገራል አንዳች ነገር አይሉት። ለእውነት የቆመ መሆኑን ሳያውቁት በመልክ ፈረዱ ምንጩን ሳይረዱት። ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ እያለ ሲናገር ግማሹ ደግ ሰው ግማሹ ክፉ ሰው ሌሎች ሕዝብ ያስታል ብለው ይሉት ነበር። እርሱ ግን ቀጠለ ማለት አላቆመም፣ የተላከበትን ቃሉን አልፈጸመም። ከሰማይ የወረደ እንጀራ እኔ ነኝ። ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በርሱ። አብ ሕያው እንደሆነ እኔም በርሱ ሕያው እንደምሆን የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ይህንን እንጀራ የሚበላ ለዘላለም ይኖራል እያለ ሲናገር ይህን ማን ይሰማል የሚያስጨንቅ ንግግር ብለው በሕዝቡ መካከል ማንጎራጎር ነበር። ዓለም ይጠላዋል የሥራውን ክፋት ስለሚገልጽበት፣ ወንድሞቹ ደግሞ ራስህን ግለጥ ብለው ሲገፋፉት ለዓለም እንዲገለጥ ስላላመኑበት ጊዜ ገና ነው፣ ጊዜያችሁ ምቹ ነው፣ በዓሉ ለኔ አይደል ለእናንተ ብቻ ነው። ይህንን ተናግሮ ተሰውሮ ወጣ።
አሉ በንቀት ዓይን እያዩት። ይህንን አውቀናል ከየት እንደመጣ፣ ከዚህ በላይ ምልክት ያደርጋል ክርስቶስ ሲመጣ እያሉ ፎከሩ፣ ብዙ አንጎራጎሩ፣ የእግዚአብሔርን ዕቅድ ከመንገድ ሊያስቀሩ። በደብረ ዘይት ላይ ቀረቡ ከሳሾች፣ ስታመነዝር ነው እርሷ የተያዘች። የሙሴ ሕግ ይላል ተወግራ ትገደል፣ አንተ ምን ትላለህ በሙሴ ሕግና በአንተ መካከል? አለ ኢየሱስም ኃጢአትን ያልሰራ ይውገራት ከናንተ መካከል ብሎ ሲናገር ከሽማግሌዎች እስከ ኋለኞች ሹልክ ብለው ወጡ፣ ሴቷ ብቻ ቀረች። ኢየሱስም አለ አንቺ ሴት ከሳሾችሽ ወዴት አሉ? በድንጋይ ሊወግሩሽ የተማማሉ? አንድስ እንኳ አለች የእርሱን መልስ እየጠበቀች። ኢየሱስም አላት እኔ አልፈርድብሽም፣ ካሁን ጀምረሽ ግን ኃጢአትን አትስሪ ብሎ ነፃ ወጣት ከኃጢአት እስራት። እናንተ ከታች ናችሁ፣ እኔ ከላይ ነኝ። ስለ እናንተም ምፈርደው ብዙ ነገር አለኝ። አብም አባቴ ነው፣ ብቻዬን አይተወኝ። ከእግዚአብሔር የሆነ የእግዚአብሔር ቃል አለኝ። በዓለም ሳለሁኝ የዓለም ብርሃን ነኝ። ቀን ሳለ ልሰራ እሱ ነው የላከኝ እያለ ኢየሱስ ስራውን ቀጠለ። አንካሳው ዘለለ፣ ደንቆሮውም ሰማ፣ በሽተኛ መዳነ፣ ጎባጣም ተቃና፣ ሙታንም ተነሳ፣ እውሩን አበራ። ይህን ሁሉ ታምራት በድንቅ እየሰራ በኢየሩሳሌም ዝናው ተንሰራራ። ይህን ሁሉ ሲፈውስ ተነጋገሩበት፣ እንዴት ይፈውሳል ይሄ ሰው በሰንበት? ይህ ሰው በእውነት ከእግዚአብሔር አይደለም፣ ምክንያቱም ሰንበት አያከብርም አሉ የካህናት አለቆች ሸንጎ ተሰብስበው። ዓለምን ይወርሳል እንዲሁ ብንተው፣ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ስለ ሕዝቡ ይጥፋ ብሎ ሐሳብ ሰጠ ካህኑ ቀያፋ። ነገር ግን ይህ ሐሳብ ከእርሱ አልነበረም፣ ትንቢት ተናገረ ሳያውቀው ምኑንም። ከዛን ቀን ጀምረው ሊገድሉት መከሩ፣ እርሱን ለመፈለግ ሁሉም ተሰማሩ። የአይሁድ ፋሲካ ቀርቦ ስለነበር በመቅደስ ላይ ቆመው ይጠብቁት ነበር። ያለበትን ስፍራ የሚያውቅ ሰው ቢኖር እንዲጠቁማቸው ብለው አዘው ነበር። ከፋሲካ በፊት በስድስተኛው ቀን ያስነሳው አልዓዛር በድንቅ ከሙታን ደቀ መዛሙርቱ ማርያምና ማርታም ታደሙ ለእራት ኢየሱስ ሚለውን ለመስማት በጉጉት። ማርያም ይዛ መጣች ናርዶስ ሽቶ ንጥር በፀጉሯ ልታብስ የኢየሱሴን እግር። ማርታ ግን በጉልበት ታገለግል ነበር። ከእርሱ ጋር ሆነው ለሕዝብ መሰከሩ፣ አልዓዛርን ከሞት ሲያስነሳ የነበሩ። ሆሳዕና በጌታ ስም የሚመጣው የእስራኤል ንጉሥ የተባረከ ነው እያሉ የኢየሩሳሌም ሕዝብ እርሱን ተከተሉ። ሲከተሉት ባየ ጊዜ ኢየሱስም አለ የስንዴ ቅንጣት በምድር ወድቃ ካልሞተች ብዙ ፍሬ አታፈራም፣ ብቻዋን ትቀራለች። ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እዛ አገልጋይ ይሆናል፣ አብ አባቴም ያከብረዋል። አሁን የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዢ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ እላለሁ፣ ሁሉን የኔ የሆነውን እስባለሁ ብሎ ተናገረ። ያሟሟቱን ምስጢር ትእዛዙን ፈጽሞ አባቱን ሊያከብር። ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው፣ ጨለማ እንዳይደርስባችሁ ብርሃን ሳለላችሁ ተመላለሱ። በጨለማ የሚመላለስ ወዴት እንደሄደ አያውቅምና የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ እመኑ። እኔን የሚያይ አባቴንም ያያል፣ በዘላለም ሕይወት ከእርሱ ጋር ይኖራል። ባሪያም ከጌታው አይበልጥም፣ መልእክተኛም ከላካው አይበልጥም። ይህን ብታደርጉ ብፁዓን ናችሁ። አልተናገርኩም ስለ ሁላችሁ፣ ምክንያቱም እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። ይህን ብሎ ኢየሱስ በመንፈስ ታወከ። ከእናንተ መካከል አንዱ አሳልፎ ይሰጠኛል ብሎ ሲናገር ደቀ መዛሙርቱም ይተያዩ ነበር። ቁራሹን አጥቅሶ በእጁ የሰጠው ለመስቀል ስቅለቱ አሳልፎ ሰጠው። ኢየሱስም አለ እኔ መምህርና ጌታ ሆኜ የእናንተን እግር ካጠብኩ እናንተም እርስ በርሳችሁ ትተጣጠቡ ዘንድ እኔ ምሳሌ ሆንኩ። እኔ እናንተን እንደወደድኳችሁ ትዋደዱ ዘንድ እርስ በርሳችሁ አዘዝኩ። ደቀ መዛሙርቴን ፍቅር እንዲኖራችሁ ብትወዱኝስ ትእዛዜን ብትጠብቁ አብን ለምናለሁ፣ ዘላለም የሚኖር አጽናኝ እሰጣለሁ። በስሜ ለምኑ ሁሉን አደርጋለሁ።
የእውነት መንፈስ ነው እኔ የምሰጣችሁ፣ ዘላለም ይኖራል ታትሞ ውስጣችሁ። ከአብ የሆነውን የሚጠቁማችሁ፣ ከሰይጣንም ሲሆን የሚያስመልጣችሁ፣ መንፈስ ቅዱስም ነው አጽናኝ ለልባችሁ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን ቅርንጫፍ ሁሉ ያስወግዳል፣ ፍሬ የሚያፈራውን አብዝቶ እንዲያፈራ ያጠራል። ቅርንጫፍ በወይኑ ግንድ ባይኖር ፍሬ ማፍራት እንደማይችል በእኔ የሚኖር እኔም በእርሱ እኖራለሁ ብዙ ፍሬም ያፈራል። ልተክላት ደግሞም ልነቅላት፣ ላስራት ደግሞም ልፈታት፣ ላኖራት ደግሞም ላነሳት ስልጣን አለኝ አባቴ ከሰማይ የሰጠኝ። በሩ እኔ ነኝ፣ በእኔ የሚገባ ይድናል፣ ይገባል ይወጣል መሰማሪያ ያገኛል። መልካም እረኛ እኔ ነኝ፣ በጎቼም በድምፅ የሚለዩኝ። እኔም አውቃቸዋለሁ ከተኩላም ጠብቃቸዋለሁ። ነገር ግን አሁን ሰዓቱ ነው፣ ወደ አብ ሄዳለሁ። የእውነትን መንፈስ ለእናንተ ልካለሁ። ወደ እውነቱ ሁሉ እርሱ ይመራችኋል። ለእኔ ካለኝ ወስዶ ለእናንተ ይናገራል። በአብ ዘንድ ያለው የኔም ነው የእርሱም ነው፣ ትክክሉን መንገድ ለበጎች የሚመራው። ነገር ግን በሕጋችሁ በከንቱ ጠሉኝ ተብሎ የተጻፈው ይፈጸም ዘንድ ነው በፈሪሳውያኖች ታልፎ የተሰጠው። እንዲሁም ጴጥሮስ ክደትን ያሰበው ዶሮ ሳይጮህ በፊት 3 ጊዜ ካደው። ስለኛ ኃጢአት ነው ዋጋን የከፈለው፣ ስለኛ ኃጢአት ነው ጎኑን የተወጋው፣ ስለኛ ኃጢአት ነው ደሙን ያፈሰሰው፣ ስለኛ ኃጢአት ነው በመስቀል የሞተው። ነገር ግን ያለ የነበረ የሚኖር ሕያው የሆነው የዘላለም አምላክ ከሙታን ይነሳ ዘንድ እንደሚገባው የሚለው የመጽሐፍ ቃል ይፈጸም ዘንድ ክርስቶስ ከሙታን ተነሳ።